ማነው ቆይ ማነው ወይ መጣችብን በቃ ምንም ማረጋችልን ሁሉ ሻማ እንኳን ሳንሎክስ መጣችብን ይውላችሁ አንዳንዴ አያጋጥም እንዲህ አይነት 12 ድፍን አመታትን በብዙ ውጣ ውረድ አሳልፈናል 12 አመት ቀላል አይደለም በ12 አመት ደግሞ እነዚህ ልጆችን አፍርተናል ሰላም ውድና ተናፋቂ ቴዳ ፋሚሊዎች እንዴት ናችሁ አለንኛ እግዚአብሔር ይመስገን እንግዲህ አለው ያው በልጆቼ ታጅቤ ዛሬ እዚህ ጋር ያው ኬክ አለ ቶርታ ጉዳዩ ደግሞ ትንሽ ለየት ያለ ነው እኔና ሐና ከተጋባን 6 አመት እንግዲህ አንድ ላይ ኮነን ደግሞ 12 አመታችን ነው ዛሬ ደግሞ 6ኛ አመት የጋብቻ ስነ ስርዓታችን ነው ምንድነው አንቨርሰሪ ነው የሚባለው ቤተሰቦች እሱ በማስመልከት ምን አሰብኩኝ አጋጣሚ እሷ አልነበረችም ትንሽ እዚች ጋር ቡና ጣድ አድርገን እኔና እሷ ሩጠን ሄደን ኬክ አመጣን እዚች ጋር ደግሞ አንድ ሻማ አለችልን ቤተሰብ እንግዲህ አቅሜ የቻለው እቺ ነው እቺን ሻማ ዶከሳለሁ እሷ እንግዲህ እስክትመጣ ተዘጋጅተን ምን ማስደረግ ነው ሰርፕራይዝ እንላታለን አሪፋ እንዴት ነው ማለት እንዴት እንደዚህ እንዴት ነው ያሰብሻል እኔም ሰርፕራይዝ እንደምናረጋ አው እንግዲህ ያው ስናወራበት ነበረ ግን ምንም ጠብሽ ስለነበርኩኝ ባክስቴይ ምናምን ለራሴ በዚህ ሰዓት እንደዚህ አይነት ነገር ማሰብበት ጊዜ አይደለም ምናምን ብያት ነበር ትላንት ከትላንት ወዲያ ብናከብረው ምናምን ስትል አንቨርሰሪ 10 አመት ምናምን ቢሆነን ያኔ ከሰጠን ችግር የለም እንደሌሎቹ ምናምን ብዬ ነበር ግን ያው እዚህ ጋር ኬክ አምጥተናል አንድ ሻማ አለችን ከዛውኛ ካለን ከዚህ በላይ ምን ሙሉ ነገር አለ ፋሚሊ ሁሉ ተማም ነው ማለት ነው ስለዚህ አሁን ቡናችንን ጣድ እናረጋለን ደውለንላት ነበር እንግዲህ እሷ እስክትመጣ ቆይ ከሰዎች ጋር ሄጄ ነው ብላለች እሷ እስክትመጣ እንግዲህ እኛ እስከዛ የተሰነዳዳን በቃ ሁሉ ነገር አልቋል ኦሬዲ ያው ነገሮችን ማስተካከል ቦታ ማስያዝ ነው የሚቀረን ስለዚህ ቡናችንንም እንግዲህ ውሃ ዝም ብለን እዛ ጋር ቢሆን ጣድ እናርገና እቺንም ፏፏ እናርጋታ አይ እንግዲህ ፏፏ እናርጋታ ፎሚ ውሃ እሺ አምጪ ውሃ ምናምን ይምጣ እቺንም ምናምን እንከፋፍታት እንዲያፎሚ አንቺ ታስቸግሪኛለሽ ብዬ እኮ ነው ታስቸግረኛለሽ ትቦጭቅብኛለሽ ብዬ ቆይ አይ ትቦጭቅዋለሽ አንቺ አይ ቅርብኝ ሁሉ ነገር ሲመጣ ይሻላል ከዚህ ሁሉ አኪያ ጣድ ያረግን ሁሉንም ነገር ቦታ እናስይዝና ተነነራለን አፎሚ ባታስቸግሪኝ ኬኩን ለተመልካች ቀደም ያሳያለሽ ለኮን ከፍቷልሽ ቆይ ኬካችንን በካሜራ ምናምን እያሳየን ነው አፎሚዬ አረባክሽ ባክሽ አሳረርሽብኝ ቤተሰብ እንግዲህ ያው በችኮላ የቆላ ነው በመሃልም ትንሽ ማብራት አስቸገረን አፎሚም አስቸገረች ኬኩም ይበላል አፉዬ አካ ዋው ሞላሽ ቶሎ ቤት መጣብን እኮ ነው በእናት ዋይ ደፎት በእናት ችኮላ በእናት አፉዬ አዎ ይበቃል አይ ቲንክ ወቀጥ እናረጋውና ፍጭት ነው እንፍጫው ወቀጣ ይሻላል እሺ ውሃ ቤት አለ ቤተሰብ እንግዲህ ይሄው ቡናችንን ሁሉም በተቻለን መጠን ሙሉ ልናረጋው እየፈለግን ነው ሲሲቆ አንዴ ለቤተሰብ ጪሱ ይድረሳችሁ ቤተሰብ በጣም ደስ ይላል ሴሬሞኒያችን እንግዲህ እንደዚህ ነው አፉዬ ኬኩም ይከፈታል እንግዲህ ወደ አንዴ እንፍጫለን እሱ ወደዛችሁ አንሹ ቤተሰብ ምንም ይው ቡናው የሚቀዝቅዝ ይው እንዳሰብነው አይደለም ሐና መጣችብን ወይኔ ሐና መጣችብን ሳናዘጋጃጀው ሻማውንም ሳንሎካክሰው እንግዲህ ምንም ማረጋ አይቻልም አቡዬ ነገር ደግሞ እንዴት ነው አክዬ ፍጃንቺ
አይማዬ ቆይ እማዬ አራና መጣች ማነው ቆይ ማነው ወይ መጣችብን በቃ ምንም ማድረግ አልችልም ኧረ በእናትሽ አኪያ ኧረ በቃ ምንም ሳንዘገጃጅ መጣሽብን ወይኔ በቃ ግቢ በቃ ምንም ማድረግ አይቻልም ሰርፕራይዝ ወይኔ እንደምወድ ስለምታውቁ መቼም በስማም 6 ይር አንቨርሰሪያችን ነው ምን እናርግሽ ቤተሰብ ተበላን ቆየባችሁ ብዬ እኮ ነው እኔ እንደው ስሮጥ በስማም ቤተሰቦችን ይዘኔ ጠባካኝ ደግሞ 6 ይር አንቨርሰሪያችን ነው ምን አይነት ሁሉ ሻማ እንኳን ሳንሎክስ መጣችብን ይውላችሁ አንዳንዴ አያጋጥም እንደ አይነት ሲደውሉ ተሯሩጬ መጣ ምን አይነት መከራ ነው ዘርበ ነበርኩኝ ዘርበ ነኝ ናኪያ እዚህ ጋር ነበርኩኝ እቺ ራሱ ታስቸግራለች ብዬ እኮ ነው ቶሎ የመጣሁት አይ እኔም ብሎ ሰርፕራይዝ አድራጊ ከተራቴ አይደረግም ይሆናል ለምን አይደረግም ይደረጋል አቡ እሱ ጋር ልታረግ ነው እንዴ አዎ በእናትሽ አሁን እሺ እንዴት ላቁማኪያ ቁጭ ያለች ምን ይቆማል እያንቀሳቀስሽብኝ ነው ወይ ክሬሙ ማል ሰካው ወይኔ ኧረ ተይ ክሬም አንጠብጥበው እዚህ ላይ አንጠባጥበው እሱን ይሄንን እሺ ዝቅ አድርገን አይ ሰርፕራይዝ የቀለጠ ፋሚሊ በስማ ሰላም የኔ ውድና ተናፋቂ ቤተሰቦቼ የኛ የሁላችንም ቤተሰቦች እንዴት ናችሁ? እኔ አለ በጣም ደህና ነኝ። እንግዲህ የሰርፕራይዝ ነገር ያው እኔ ልጄ ምን ሆነች ብዬ ነው ቶሎ ነይ ሲሉኝ በቃ እዛ ከሰዎች ጋር የሆነ አንዳንድ ጉዳዮች ነበረ የምናወራው ትቼ ሩጫዬን መንገዱ ሊራቀኝ ላበላወንኩኝ ስገባ ደግሞ ቤቱ ሞቅ ደመቅ ብሏል። ምንድነው ብዬ ምነው እናንተ ቶሎ መጣውባችሁ እንደ እያልኩ ስገባ ያው ያላሰብኩት ይሁት እንግዲህ እኔ ባለኔ ነበርኩኝ ነገር ሰርፕራይዝ ማድረግ የነበረብኝ ያው የቤት እመቤት ነገር ታውቁታላችሁ እንጠብቃለን ፍሉስ የሚባል ነገር እስኪለቀቅ ስለምንጠብቅ እነዛ ነገሮች ወደ ኋላ ያዙን ታገርማችሁ የሆነ ምኞት አለኝ ዛሬ እናገራለሁ ከፈነዳም ይፈንዳ ካበጠም ይወጣል የዛሬ 10 አመት እኔ በቃ አንቨርሰሪን በቬሎ ነው የምፈልገው እንግዲህ አስቡበት አሳስቡልኝ ከልጆቼ ጋር የቬሎ ፓኬጅ ነው የምፈልገው ይሄ አንሶብኝ ሳይሆን ማስታወሻ ፈልጋለሁ ለዛ ነው ሴት ልጅ ያው ቬሎ ምናምን የሚባል ታሪክ ማይክሳሊዝ እስካሁን ስለፈልፍ እና በስማ እንዴት ሮጬ እንደመጣው ኳላብኝ ያን ነገሮችን በጉጉት ነው የምንጠብቀው እግዚአብሔር ይመስገን እስከዛሬ ምንም አልጎደለብኝም ግን ለየት 10 አመታትን ከባድ ነው በጓደኝነት 12 አመታትን ቆይተናል ብዙ ውጣ ውረዶችን አይተናል መገፋት ድረስ ዛሬ ካሜራ ላይ እንዲህ ብዬ ማላወራላችሁን ብዙ ነገሮችን አይቻለሁኝ በጓደኝነታችን ወይ እሺ በቃ ወለፈቻ አሰለቸች በቃ ብላለች በቃ ታጋፋው ስትል በቃ አለች ልጄ ራሱና ቤተሰብ እንግዲህ ይሄ 12 አመታት ሆነውናል 12 አመታት ሆኖናል እንግዲህ በጋብቻ ደግሞ 6 አመታት እቺ ልጅ ደግሞ የ6 ወር የእናት አባቷን ሰርግ የበላችናት አይባልም ሁኔታዎች ነው እና በጣም ደስ ይላል እውነት ለመናገር 12 አመት ቀላል አይደለም 12 አመታትን ማሳለፍ ቀላል አይደለም ብዙ ውጣ ውረድ አለው እውነት ነው የሁለት ልጆች አባትና እናት ልጅ ነን በእግዚአብሔር ፈቃድ ማለት ነው ዛሬ ደስ ይላል እና አቅሜ በፈቀደው መልኩ እንዲህ አልነበረ የሚያሰብኩት እኔ እንደውም አበሻውን ልብስ ለብሳለሁ ገና አጋጊጣለሁ ምናምን ብዬ ነበር ያሰብኩት ግን ምንም ነገር ሳላደርስ ያው ከጃለችብኝ እኔም ብሎ ሰርፕራይዝ አድራጊ ለኔ ስባል ትንሿ ምን ሆነች ልጆቼ ምን ሆኑ ብዬ ነው ሩጫዬ ብዙ ነገር እንግዲህ አስቤ ነበር በቃ እንዳሰብኩት አልሆነም ግን ዋናው ምንድነው ቀኑን ማሰብ ነው ደስ ይላል እግዚአብሔር ይመስገን ፈጣሪ ይመስገን 12 አመታትን ደግ ክፉ ብዙ ውጣ ውረዶች ብዙ ነገሮች አይተናል በእኛ እድሜና እግዚአብሔር ይመስገን ሁላችንም ከቁጥር ሳንጎድል እዚህ ጋር አለን ተመስገን የነገውን ፈጣሪ ያውቃል ደስ ይላል እዚህ ዋላ ያሉት እዛኪያ ማንኪያ ነገር አንድ በማንኪያም ቢሆን ንቁረጥ የሆነ ነገር መቅረጽ
ኧረ ቤተሰብ እንደ ሰውዬ የኬክ ቢላ እባካችሁ ምከሩልኝ። በማንኪያም ቢሆን እንቆርጣለን። ገና ቢላ ምናምን የለም እና ደስ ይላል። ደስ ብሎኛል። እንኳን ለዚህ ያደረሰሽ፣ እንኳን ለዚህ ያደረሰሽ የኔ ሚስት። እዚህ ጋር ልሳማት። ዋናውን ልሳም በሰው ፊት ለልጄም እግዚአብሔር ይመስገን። ደስ ብሎኛል። አቦ እንኳን ደስ አላችሁ ቤተሰቦች። እንግዲህ ኬክ እንቆርሳለን። ቡና እንግዲህ ይኸው ጥጃለሁ። ቡናውም ይፈላል። ዲም ላይቱን አበራችሁ። ዲም ላይት በዲም ላይት አረጋች። ነሽ አኪያ ሃፒ በርዝዴ እኮ አይደለም። ምንድነው የምትይኝ? ምንድነው የሚባለው? አንቺ የመጀመሪያ ታጨበጭብልናለሽ። እኔና እሷ ስንቆርስ ፍቅር የተባለችበት ታውሪ ያሉኝ ዛሬ። አንቺም ትቆርጫለሽ? አታውሪ አይደለም አንድ ላይ ነው በሰፊው አወራለሁ። እንግዲህ ከነ ልጆቻችን እንቆርሳለን። ላይቱ ነው የሚያበጥነው። እሺ እንኳን ለስድስተኛ ዓመታችን 6 ቁጥሯን ነው ለ12 ዓመት ቆይታ አደረሰሽ። ጋብቻ ለ12 ዓመታት ኑሮአችን አደረሰሽ። ምንድነው ተቀቢው? አፎሚ ኧረ ተው፣ አራት ባልጉ ቡና ይፈላ። አፉዬ በቃ ኧረ ተይ ተይ፣ ኧረ እባካችሁ ልጆቼ፣ አሁን ገና ቡና እናፍላ። በእናታቸው ፕሮግራም ምናምን አድርገን ነው እንጂ እንዲህ ዝም ብሎ እንደዚህ ይግበሰበሳል። አይ ልጅ ያለው ሰው። እኔም በህይወቴ እንግዲህ ዛሬ ሰርፕራይዝ ላርግ ብዬ ሰርፕራይዝ አልተሳካም። እግዚአብሔር ይመስገን። ይኸው ኬክዬ፣ ሻማዬ ተመስገን። እመቤቴ ማርያም ክብር እንግዲህ ለሷ ይሁን። ደስ ብሎናል በእውነት ቀላል አይደለም እንደዚህ ተሰባስቦ መኖር ራሱና በዛ ላይ ዳግመ ትንሳኤ ነው። በቃ ብቻ እንዴት ነው ልበላችሁ፣ ኃይሉ ጋይቦ ተብሎ ነበር የተዳርኩት። ደስ ይላል። የር ነው በጣም ደስ የሚል አንቨርሰሪ ነበረና እግዚአብሔር ይመስገን። አው ጥሩ ጋብቻ አድርገን ነበረ። እስከዛሬም ደግሞ ብዙ ጣውረድ 12 ድፍን ዓመታትን በብዙ ውጣውረድ አሳልፈናል። 12 ዓመት ቀላል አይደለም። በ12 ዓመት ደግሞ እነዚህ ልጆችን አፍርተናል። እግዚአብሔር ይመስገን። የኔ ሚስት እድሜ ከጤና ጋር ተመኘው። መልካሙን ሁሉ እግዚአብሔር ያውቃል። ቀሪ ዘመናችንን ይባርክ፣ ቀሪ ዘመናችሁን ይባርክ። ሰላምና ጤና ለእናንተ ተመኘን። ሰላሙኑልን፣ ሰላሙኑ በጣም እንወዳችኋለን። 12 ጊዜ 12 ጊዜ እንሳማው። 12 ጊዜ እንሳም። 12 ዓመታት እንግዲህ አብረን በጓደኝነት እንግዲህ አብረን ብዙ ነገር ያሳለፍንበት ነው። እንግዲህ ከጋብቻ ደግሞ 6 ዓመት ሆኖናል። ቴንክ ዩ 12 በቃ እንግዲህ እንወዳችኋለን። ይሄው እዚህ ጋር እንዳለ ኬኩ ተቦርቡሮ አልቋል። ሌላ ታሪክ ውስጥ ገብተናል። ሰላሙኑልን። ሰላም ቻው። አረ ሆድሽ ያምሻል። ቆይ አረ እንደዚህ አይደለም አፉዬ። በኋላ ቀስ ቡና በስራ ቆርጣ ታምጣለሽ። እሺ እማዬ ቻው።